አዲሱ ሱዙኪ ዲዛይር መግዛት ይሻላል ወይስ ደግሞ የበፊቱን? እነዚህ ሁለቱም ተመሳሳይ 1200 ሲሲ ያለው ሞተርና ተመሳሳይ ባለ 5 ስፒድ ማኑዋል እንዲሁም አውቶሜትድ ማኑዋል የሆነ የትራንስሚሽን አማራጮች ብቻ ነው ያላቸው። እንደምታውቁት የበፊቱ የኬሲ ሬስ የሚባለው ሞተር ላይ በ4 ሲሊንደር በቤንዚንም በናፍጣም አማራጭ የነበረው ቢሆንም ይህ 25ቱ ግን ለየት ባለና በአዲሱ የዜድ ሲሪስ የሆነው Z12E የሚባል ሞተር ተገጥሞለታል። ይህ ሞተር ከበፊቱ ጋር ሲሲው እኩል ቢሆንም ያለው የሲሊንደር ብዛት ግን 3 ብቻ ነው። እንዲሁም የማይልድ ሃይብሪድ ሲስተም ተገጥሞለታል። በነገራችን ላይ ማይልድ ሃይብሪድ መኪናውን ማንቀሳቀስ አይችልም። ይልቁንም በሱ ቦታ የመኪናውን የስታርቲንግ ሲስተሞቹን ብቻ ለመቆጣጠር ነው የሚጠቅመው። እንደ አጠቃላይ ግን የአዲሱ ሱዙኪ ዲዛይር ሞተር ከበፊቱ ሞተር አንጻር ዝቅተኛ የሚባል ኪሎዋት፣ ፍጥነት እንዲሁም ጉልበት ነው ያለው። ይህም እንደ ዲስአድቫንቴጅ የሚታይበት ጎኑ ነው። እንደ ጥቅሙ የሚታይለት ደግሞ በትንሹም ቢሆን የተሻለ የመጫን አቅም ስላለውና በጣም ነዳጅ ቆጣቢ ስለሆነ ነው። የማኑዋል ትራንስሚሽን ያላቸው እስከ 24 ኪሎ ሜትር በሊትር ሲሄዱ የአውቶሜትር ትራንስሚሽን አማራጮቹ ደግሞ እስከ 25 ኪሎ ሜትር በሊትር ይሄዳሉ። ይሄም አሪፍ የሚባልላቸው ጎናቸው ነው። እንዲሁም 6 ኤርባግ ስለተገጠመላቸው ከበፊቶቹ ይልቅ ይበልጥ አደጋን የመከላከል አቅም አላቸው። ታዲያ